በፈጠረች ድጋሚ ያለው በዚህ ጉዳይ አልገባም ህዝቡ እናንተ ካወቃችሁት ግሩፕ ላይ ያላችሁት እኔ እንደፈለጉ ውሸቱን አውቆ ነው ሲሉ አይ ትክክል ነበር ግን ልጅቱ ሌላ ናት ብላችሁ እውነቱን መናገር አለመቻላችሁ ብቻ ነው ይገርመኝ ከዛ በመቀጠል ለሐቢባ የላከልሽን ሪከርድ ይው ልክልሻለሁ ላንቺም እሱ ልኮልኛል እኔ ልጁ የወለራሱ ማለት ነው ስለዚህ ይሄን ነገር ሲናገር እኔ ያን የትናንትናውን ላይ አመጣው አይደለ እስቲ ክፈተው ይላከልኝ ማን ይላከልኝ የተባሉ ሰዎች ማን ይላከልኝ በጣም ጥሩ ቆይ እሺ ሪከርዱ ነው እዚህ ጋር ትናንት ያመጣከው ልጅ ቆይ እሺ ጠብቂ ላ ያሃና ወንድም አዳምጪ ሰላም ላንቺ ሪከርድ አድርጎልሻል አው አድርጎልኛል ነገርኩህ እኮ ይኸውልሽ ይሄን ፎቶ እንድሪስ ነበር ያሳየኝ መጀመሪያ ላ ህዝቡ እኮ ማወቅ ስላለበት እኮ ነው ሀቡ ያሳየኝ አሁንች ቴነች ብዬዋለሁ እኔ 100% ቴነች ብዬዋለሁና አሁን ደግሞ ሌላ ፎቶ ሳይ እሷ አይደለችም ሳጣራ ማለት ነው እቺ ልጅ ወልዳ የተቀመጠች እዛው ልጅ ታቀፈች ልጅ ነች ሌላ ፎቶ ደግሞ በሌላ በኩል ልከውልኝ ሳይ ሌላ ነች እሷ አይደለችም እንድሪስ እኔ ነኝ እንደዚህ ብዬ እኔን ካጣራ በኋላ ነው ነች ካልኩት ወዲያ ነው ቪዲዮ ማለኝ ያለው ምንም ያለው እና እሱ ደግሞ ሌላም በቃ ሌላ በውስጥ ያገዘን ነውና እሺ ይሄን እሱ ወንድሟ እንደዚህ ካለ እናንተ እኔ ምንም አላስፈልጋችሁ ብዬዋሽዋችሁ ነው አይደለ ካላስ አለቀ ካሁን በኋላ እናንተ እውነተኛ ናችሁ ይመቻችሁ ደህና ሁኑ ለሃና መገኘት አላህ ያስገኛት የሰውን ተውት አላህ ይርዳት ትክክለኛው ነገር ይሄን ነው የምነግራችሁ እንደዚህ ወንድሜ ግን ሌሎቻችሁ ግሩፕ ላይ እንኳን ሚኪ ውስጥ ያቃል ግሩፕ ላይ ያወራነው ነገር ለዲላሎች ተልኮ አዳምጠኝ ሚኪዋ የመጨረሻ ልናገርና ለውጣ ግሩፕ ላይ ለእናንተ ሪከርድ ያደረኩትን 4 ሰዎች አሉ አደም ገርፋን ጨምሮ ጥንቃቄ እናድርግ እነዚህ የዲላሎች ቤተሰብ አሉ በየ ግሩፕ ላይ ስንወያይ በግል ሪከርድ አድርጌላችኋለሁ አይደል በግላችን 13 ግሩፕ ባለበት መካከል ያን ከግሩፕ ላይ ያደረኩትን ሪከርድ ለዲላሎች ተልኮላችሁ ማንኛችሁ እንደላካችሁም አላህ ይወቅ እኔ ራሴ ተረተርኩ ሰው አለኝ ከዛ በኋላ ዲላሎች ደግሞ አይው ግሩፕ ላይ ያደረከው ሪከርድ ብሎ ለኔ ላኩ አሳልፌ ተሽጫለሁ እኔ የታፈንኩ ነው ይሄን ሁላ የሚያክሰው የለም እኔ ግን ማንንም ደላላ አልፈራም ችግር የለውም ግን ለምን እስከዚህ ድረስ እኔን ማን ነው ሊያጋፍጠኝ የሚፈልገው የኔ ስም እንዲጠፋ የምታደርጉት ባለፈው ማን ነው እኛ ድምጽ ነው ማን ነው ንገረን ድምጽ ነው ንክኛ አሳልፎ ለደላላ ይሸጣከን ንገረን ድምጽ ነው ንካለን እኛ ማን ነው ሪከርዱ እዚህ ጋር አለ ችግር የለውም እዛው ሁላችሁም ባሉበት እኮ ማን ነው የምትጠረጥረው ንገረን አንተ ማን ነው ያን እርግጠኛ ነኝ የምጠረጥረው አለ አቀርበዋለሁ ችግር የለውም ከዛ በኋላ ግን ቢያንስ እኔ ይሄን ነገር እንትን ይያልኩኝ ይያለ እኔ ደላላ ጋር እየተጋፈጥኩኝ አሳልፈው ተሰጠው ችግር የለውም ይሁን እሺ ኖርማል ነው ግን ይሄን ያክል እኔን በመጥፎ የምታዩት እናንተ ለምንድን ነው ለደላላዎቹ ያንን ቪዲዮ ላይ ላከላቸው ሰው እስከዛሬ አመ ወርላህ ያመጣዋለሁ ሚኪ እኔ ሪከርድ ማድረጋለሁ መልስ እንኳን ሰጣችሁኝም ማን ነው እኔን አሳልፎ የሰጠኝ ከዚህ ግሩፕ ብዬ ተናግሬ ጸጥ ነው ያላችሁኝ ለምን እናንተ እኔ በመጥፎ ልሰየም እስከዛሬ ያደረኳቸውን መልካም ነገሮች ደጋግ ኢትዮጵያውያን ያውቃሉ ችግር የለውም ግን ሃና ሙታለች ተብሎ ያን አስክሪን ሲያሳዩአችሁ እናንተ እኔ ያመጣው ምስክር አለን በ50 ሰው በ50 ሺህ ምናምን ህዝብ እዚህ እንድንደርስ ያደረከን አንተ ነህ ለምን ያመጡልን መረጃ የ3-4 ዓመት ሬሳ ነበር አንተ አለች በማለት የልጅቱ መኖር ተረጋግጧል ሁለተኛ ግሩፕ ላይ እንድሪዝ ነው ውሸታም ብሎ ያወራ ሰው ካለ አንድ ሁለተኛ ያንን ቪዲዮ አውርደው ለደላሎቹ የላከውን ሰው ለኛ መስጠት አለበት አንተ ምንም ያጠፋው ነገር የለም እኔ እዚህ መሰክርልሃለሁ ለምን ሰራው ስራ ጥሩ ነገር እያደረክ ያለ ልጅ ነህ እኔ ሁለታም በዜሮ አላባዛም የኔ አቋም ይሄ ስለሆነ በቃ እኔ ይሄ ብቻ በቂ ነው ግን በኮሜንት እየመጣችሁ አንዳንድ ሰዎች ስለምትናገሩ ወደ ጎጥም ልታስገቡኝ ስለሆነ ነው እውነታውን ይሄን ነው መተናገር የመውጣት ይፈልጋል ያን ልጅ ታመጣው ውሸት እንኳን ቢሆን ሚኪ ያን ልጅ አይቻታለሁ ባይን ይያለ ውሸቱን እንኳን ቢሆን እስከ መጨረሻው አዳምጦ እውነት ከሆነ ይያዛል ውሸት ከሆነ ውጣ ማለት አይቻልም ነበር አጀንዳ ከማስቀየስ ልጁን አምታቶ ከማባረር ባይነው ይያለ ስለሰፈው ቁጥር ከማውራትና ያየው የሚያጫቱ እንድሪስ ይኸውልህ ያን ልጅኛ ምን ሰማበት ሰዓት ላይ አልነበረም እንድሪስ ወንድሜ ስማ ትናንትና ብዙ ነገር ነው የተበላሸብን እንደ ጀመርነው ጨርሰን በነበር ዛሬ ብዙ ነገር አግኝተን ይሆንልን ነበር ልጁ ላንተስ ምን ሰጠ ወንድሜ ላንተ እኮ ምንም አልሰጠ ገብቶ ከማውራት ውጪ እንዴ እኛ እኮ ይኸውልህ እንድሪስ በጣም ተቸገረን እኮ የሆነ ነገር ላይ ስንደርስ እንዲህ አይነት ነገር እየሆነብን እኔና እንድሪስ እንነጋገር ሳሪያ እንዴ ላስረዳውና ተረድቶ እንዲወጣ እንድሪስ በመጀመሪያ ደረጃ
አቡፋኖ አጀንዳውን ሲያመጣው አንተም አለች ብለህ ስትለፋ ሁላችንም ጆይን ብለናል። ይሄን ነገር በውስጥ ነው ከተባለ ዘንድ ልጆቹ በህይወት የለችም ብለው ያመጡት መረጃ ውድቅ የሆነው አንደኛ ያንተ መረጃ ስለነበረ ነው። ለሱ ትልቅ ክሬዲት ሰጥተናል። እውነት ለመናገር እንደው ይሄ ነገር ልጅቱ በህይወት ከወጣች በኋላ ቆይ ችግር የለውም አዳምጠኝ። ልጅቱ በህይወት ተርፋ ከወጣች በኋላ ለአንተ የሚሰጠውን ነገር እኔ አውቃለሁ። ቢካዝ አንተ ነህ እዚህ ያደረስከን። ከዛ ውጭ ግን ፐርሰናል አታክ ለሚያደርጉ ሰዎች ኢምፐርሰን ነው። አሁን ይኸውልህ በግለሰብ ደረጃ መጥቶ አንተን አታክ ሲያደርግህ ያ ማለት እዚህ ያለው ሰው ሁሉ ህዝቡ ሆነ ማለት አይደለም። ህዝቡ ቪዲዮ አለኝ በህይወት አለች ብለህ ያልከውን ነገር አየ፣ ወንድሟን ያሳሳተ ወንድሟ ይቅርታ ጠይቋል አይደለ? እንድሪስ አይደል? እንድሪስ አዎ ኦኬ። እሱ ይቅርታ ከጠየቀ አንተ ጋር የሚመጣ ጉዳይ የለም ማለት ነው። ከወንድሟ በላይ ማንም የለም። እሱ ነው ያረዳን ነው በቃ ውሸት ሆነ ማለት ነው። እና አንተ ጋር የሚያገናኘው ነገር የለም። ሌላ በግለሰብ ደረጃ የሚጣሉ ሰዎች ካሉ ካንተ ጋር ይሄን ራሳቸው ኃላፊነት ሊወስዱ ይገባል። እኔ በግሌ ግን ለአንተ አድናቂ ነኝ፣ አክባሪ ነኝ። በቃ ይሄ በግሌ እኔ ግሩፕ ውስጥ እንዳሉ ሰዎች ማለት ነው። ከዛ ውጭ ያንተን ቪዲዮ ይሄ እንድሪስ ቪዲዮ ነው የላከልናለች ብሎ ምናምን ብሎ የላከው ሰው ካለ አምጣና እዚህ አጋፍጠው። ይሄን ነው ልልህ የምችለው። ከዚህ በላይ ደግሞ አሁን ለምንሰራው ስራ ትንሽ እንዳይረባበሽ ትንሽ አረጋግተው ሰላም ብለህን ብትወጣ እንደ ሐሳብ። እኔም በሚኪ ላይ የምጨምረው የዛን ጊዜ ያላሽ ይመቻችሁ ፋላስ ቆይ እንድሪስ አንድ ጊዜ የዛን ጊዜ እነዛን ሰዎች ያርበተበታቸው ኢድሪስ አለኝ ያለው መረጃ ነው። እውነት ለመናገር እኔ ብቻ ሳልሆን ብዙ ሰው ቅር ብሎን ነበረ። ሳይኖረው አለ ለምን ይላል እያለ ነበር። ግን አሁን እኔ ገና ተረዳሁት። ስለዚህ ወንድሟ ስላረጋገጠለት ነበር ይሄ ልጅ ቪዲዮ አለኝ ያለው። የኔ ብቻ የብዙ ጥያቄ ቪዲዮ መረጃ ሳይዝ እንድሪስ ለምን አለኝ እያለ ያምታታናል እያሉ ብዙ ሰዎች በግል ሁሉ ያናገሩ ነበር። እኔ ወላሂ የማውቀው የለኝም። እንግዲህ እናያለን አብረን ነበር ያልኳቸው። ስለዚህ ወንድሟ መስሎት በሰጠው መረጃ ነው። እንድሪስ ይቅርታ ልንለው ይገባል። ማንም ደግሞ ደላላ አሳልፎ ለደላላ የሰጠ አካል የለም። በአስለን እኛው ሰርገው የገቡ ጅዳ ካሉትም የመን ካሉትም እራሳቸው ሰርገው የገቡ ሰዎች አሉ። እውነቴን ነው የምልህ፣ አይተናቸዋል። እኛ ጋር ጨዋታቸዋል፣ ሌላ ቦታ ሌላ ነገር እና እንደዛ ነው። ኢድሪስ እናመሰግናለን። ኢድሪስ እንግዲህ ሪስክ ወስዶ ኃላፊነት ወስዶ የለፋውን ነገር እግዚአብሔር በሚያውቀው ስለ እውነት ነው ለማስመሰል ሳይሆን የእሱን ያህል የለፋው ማንም የለም። ወንድሟ የሰጠው መረጃ ትክክል ባለመሆኑ በእርግጥ የከሸፈ ያስመስላል፣ ግን በሌላ መልኩ እየረዳን ስለሆነ ልጁን ባትነኩት መልካም ነው። ግን ፐርሰናሊ ልጁን አታክ ማድረግ ከፈለጋችሁ የራሳችሁ መንገድ ነው እንጂ በዚህ ጉዳይ ላይ ግባት እንጂ የሆነው እንቅፋት አልሆነም። እንድሪስ ይሄን ነው የማረጋግጥላችሁ። እንድሪስ ሰላም በቃ አፉ በል አንተም እኛም እንግዲህ ባሉ ሰዎች ስም ይቅርታ ብለናል። እሺ ወንድሜ እንድሪስ እኔ ላይም ቅር ያለክ ነገር ካለ ይቅርታ። እሺ ምንም እኔ ቅር ያለኝ ሳይሆን ህዝቡ ያው ይሄን ነገር ማወቅ ስላለበት ነው። ወንድሟ 100% እርግጠኛ ነኝ ሀና ናት እያለ ለሱ ብቻ ነው መጀመሪያ ይቺ ልጅ እንዴት ነው ብዬ የላኩለት ሲላክ እንጠይቀዋለን። እሱን አሁን አንተ ለምን እንዳወዛገበ አንተን እንጠይቃለን። የቱን ፎቶ በትክክል ሳያውቅ ለአንተ መረጃ ላይ ብሎ ሰጥቶ እንደዚህ ካደረገ እኛ እሱ ራሱ ይቅርታ እንጠይቅ እናደርጋለን። ከአንተ ጋር የሚገናኝ ነገር የለም። አንተ የሰጡህ ነው ያመጣኸው። በቃ አለ ጠይቁት። እሱ ሀቢብ አለ ስልኩ አይደለ? ጠይቂው። አንተ ጥሩ ሰው ነህ፣ እናመሰግናለን። እሺ እና ሌላ ደግሞ ግሩፕ ውስጥ ደግሞ ያልከው ለደላላ ተሸጥኩ ያልከው ግሩፕ ውስጥ ደግሞ እኔ የለሁበትም። እኔ ምንም አይነት ግሩፕ ውስጥ አልወጣም። የለሽም አንቺ እዛ ጋር የለሽበትም። ስለዚህ እንድሪስ እኔም የለውም። እሺ እንድሪስ ወንድሜ እኔም የለውም። እሺ ኧረ እኔ ወዳችኋለሁ። እኔ ማንም ጋር መቀየም አልፈልግም። በቃ እንድሪስ የምጠረጥረው ሰው ካለ ንገረኝና እናስወጣለን። እንድሪስ የምጠረጥረው እኔ ራሱን እኔ አደም ገርፋ የሚባል ሰውዬ ብቻና ብቻ ነው። እኔ እዚህ ሰው ማምቼ ለሌላም አልሰጣችሁም። ይኸው በዚህ ውላሶ ፊት አደም ገርፋ ራሱ ነው፣ ሌላ ሰው አይሰጠኝም። እዛ ውስጥ እሱን ስላየሁት እሱ ራሱ ነው። እኛ 13 ግሩፕ ውስጥ ነው አደም ገርፋ ያለው። ማንኛው ግሩፕ ላይ እንድሪስ ተጠንቀቁ። ራሱ ደላላ እናንተ ጋር አለ። አሁንም ቢሆን ተጠንቀቁ። እናንተ አታውቋቸውም። ራሱ ደላላው ነው። እኔ አንዱ ራሱ ነው። በቃ እዛ ውስጥ ላክልቁበት፣ በውስጥ ላክልሽ ማንኛው እንደሆነ። አንድ ደግሞ ሌላ አለ። እኔ ያስወጣሁትም አለ። እኔ ያስወጣሁም ሰው አለ። ስሙን ባልጠራ አላወቃችሁ ነገር ይሄን ነው እንጂ እናንተ አትሰሙኝም። አሁን ያለውን ስራ እንስራና ወይ መጨረሻ ላይም ቢሆን መተህ ሞር ታብራራለህ። ለአሁኑ ግን የያዝነውን እንጨርስ። በጣም ነው የምናመሰግነው ስለመጣህ። ቴንኪው ወንድሜ። ያላ ይመቻችሁ። እሺ እናመሰግናለን። ያላችሁ ወጣውላችሁ። ቻው።